መሬታችን፣ ድንበራችን፣ ሀገራችን ይውጡልን። ይውጣ አለ። አሁን በጎጃም አለ፣ በተለያየ ቦታ አለ። ይውጣልን። በዛው ነው ይጠመነ እንገጥማለን። እንፈቅዳለን ነው እንጂ ትግራይን ደግሞ ትግራይ እስካሁንም በስልጣን ላይ ሆነው የእኛን የአማራ መስተዳድሮች ተኮርኩደው መሳሪያ እንዳያዙ ትጥቅ እንኳን ለማስመዝገብ እንዳያዙ ተኮርኩሞ በመያዛቸው ቆይተዋል። እና አሁን ግን ደርሰናል። የሚፈቅድ ካገኘነማ እንግዲህ እንጠይቃለን። እምቢ ያለ ትግራይ ለእኛ ምናችን አይደለሽም፣ እንጨብጣታለን። ያለውን ፋብሪካ ታውቃታለህ፣ እናመጣታለን። የሚያስመጣ ያስመጣልን፣ አለዛ እናመጣታለን።